ርብቃ በ3 ዓመቷ ይስሐቅን አገባች። ማርያም ለዮሴፍ በ12 ዓመቷ ታጨች ይላሉ ዶክተር ዛኪር ናይክ የተባሉ ወንድማችን። የክርስቶስ ፍቅር ጸጋና ሰላም ይብዛላችሁ ተወዳጆች። ዶክተር ዛኪር ናይክ የተባሉ ሰውዬ እንግዲህ ትልቅ ሰው ናቸው፣ በእድሜ አባታችን ይሆናሉ። በዚህ ደረጃ ወርደው ለምን እንደዋሹ አላውቅም። ኦፍኮርስ በእስልምና ለአላህ ብለህ መዋሸት የተፈቀደ እንደሆነ እናውቃለን። ነገር ግን በዚህ ደረጃ ወርደህ መዋሸት ተገቢ ነው ብዬ አላስብም። መጽሐፍ ቅዱስን ከመሐመድ ጋር ለማገናኘት፣ መጽሐፍ ቅዱስ ላይ ያለውን ታሪክ ከቁርአን ጋር ለማገናኘት ይሞክራሉ። የቅድስት ሥላሴ ትምህርት አጭር ማብራሪያ። የሥላሴን ትምህርት ለመረዳት አስቀድመን ልናስተውላቸው የሚገቡ ሁለት መሰረታዊ ነገሮች አሉ። የመጀመሪያው ስለ ሥላሴ ስናወራ ስለ አምላክ እንጂ ስለ ሰው አይደለምና ከሰው አንጻር ልንመዝነው አይገባም። ለምሳሌ ይህንን ድምጽ የምትሰማው ወንድሜ አንተ አንድ ሰዋዊ የሆነ ባህሪ ያለ፣ እንዲሁ ደግሞ አካልህም አንድ ነው። ሰው እንደመሆነ አንተ አንድ ባህሪ ኖሮ አንድ አካል ስላለ እንደ የግድ እግዚአብሔርም እንዳንተው አንድ ባህሪ ኖሮ